هب አንድ ቁጥር ተረከዝክን ቀጥ ቀጥ አዎ ሂድ هب هب ቀጥ ጉልበትክን ቀጥ هب ይሄኛው እግር ጉልበትክን ቀጥ ቀጥ ይሄኛው هب ወረድ ወረድ ያንን ተረከዝክን ቀጥ ቀጥ ተመለስ ወደ ኋላ ተመለስ ወደዚህ እስኪ እንደዚህ ቀጥታ እንደዚህ ቀጥ አይደል አንድ ቁጥር አይደለም እንደሆኑ ምኑ ይሄ እስኪ አሁን ላጥ ብለህ እዚህ 2 ቁጥር ውረድ እስኪ ፈጠን ማለት አለብህ ቶሎ በል ላጥ በል አትፍራ ምንድነው የምፈራው ላጥ ብለህ ውረድ ሂድ ፍጥነት ወሳኝነት አለው ለስፒሊት ጎበዝ ልጅ አሁን አንድ ይሄ 2 ቁጥር ጨርሳል አንድ ቁጥር ግን ገና ይቀራል እስኪ አንድ ቁጥር ድጋሚ አንድ ቁጥር እስኪ አፍታታው ችግር የለውም እስኪ አንድ ቁጥር እስቲ ዳይ ጀምራ እንደ አንድ ቁጥር ጀምር ምን ነው እሱ እንደዚህ ልክ ነህ አንድ ቁጥር ልክ ነህ አሰራር እስካሁን ሆፕ አትመለስ መመለስ የስንፍና ምልክት ነው ሆፕ መጨረስ የወንድነት ምልክት ነው ቆፍጠን ወረድ ሆፕ ቋባዝ ላይ ትንሽ ነው የቀረ አሁን ለሰማያዊ ቤልት ዝግጁ እየሆንክ ነው ሆፕ ኦሬንጅ ነው አንተ ኦሬንጅን አርፈው ሰማያዊ ትገባለህ በዚህ ብቃት ሂድ አንድ ባባ የሚባለው አለ ማለት ታውቃለህ ሁሌ እንደውም ምላስም ያወጣው ልጅ እሱ ማለት ነው እሱ በምንም አይበልጠኝም በቤት ትቀየራለህ ከምትቀየርና ቶሎ ከምትሰራ እያለ እኔ እሱን በደንብ ነው አንተ ትበልጠዋለህ ጎበዝ ልጅ እሱ የ7 ዓመት ልጅ ነው ግን የ6 ዓመት ልጅ ነው 8 ገብቷል እሱ ኦኬ እሱ ምን ቤልት ነው ያለው እሱ ሰማያዊ አንተ በቃ ትበልጠዋለህ ከዛም አሁን በረከት ደግሞ ሰማያዊ ቤልት እንድትጋበዝ እንድትቀበል በረም ቢለጣልኝና እኔ ደግሞ በረም በልጧለሁ በረም ከበለጥኩት ደግሞ የሱ ይፈታበታል ከዛ ለምን ግድግዳ ያዘ